ግን ኦርቶዶክስን በዚህ ደረጃ ሁሌ መሸቀጫ ማረግ አስታጥቃለሁ። ወንድ አይደለሁ፣ አስታጥቃለሁ። እስላምም ሁን እንዴ አርሲ ላይ እኮ ኦርቶዶክስ ሞተዋል። አንድ እስላምና ጴንጤ እንኳን ድምፅ እንኳን አይሆንም እኮ። ሀጂ ሙፍቲ ሲሞት አንድ እስላም ተነስቶ አንድ ጴንጤ ተነስቶ ደንፍቷል እንዴ? ሀጂ ሙፍቲ ሲሞቱ እስላሙ አንድ ጴንጤ እንደ ጴንጤ ኢየሱስን ሳያውቁ ሞቱ ብሎ ያላለ ያላለ ወይ? ያለ አንድ ጴንጤ ሌባ ሁላ አንድ ጴንጤ ብለዋል። ምክንያቱም ልብ የላችሁም። ልባችሁ የውሸት የሌብነት ማንነት ነው ያላችሁ። አንድ ኦርቶዶክስ ሀጂ ሙፍቲ እንደ ኦርቶዶክስ ሳይሆኑ ለምን ሞቱ ምናምን ሳይሆኑ ለምን ሞቱ ብሎ ያለ አንድ የለም። ሀጂ ሙፍቲ አንድ እንደ ኦርቶዶክስ ከኦርቶዶክስ አይደል እንደ ኢየሱስ ክርስቶስን ያወቃው እንዴ? እንዳልክ አንተ ኦርቶዶክስ ሆነ ከኔ ጋር አብረን ቁጭ ብለን ስለ ኢየሱስ ስንነጋገር የተቃወመን ኦርቶዶክስ ነበር እንዴ? የተቃወመ ኦርቶዶክስ ነበር? እኔ እናንተ ኦርቶዶክስ ክርስቶስን አታውቅም ብለህ ስታወሩ ጭካኔያችሁ ምን ድረስ ዘልዛላነት ዘማዊ አይደል አንተ ቤት የሚበዛው? አንተ ራሱ ልጅን የወለድከው አግብተህ ነው እንዴ? ዲቃላ አይደል የወለድከው? ልጅን እንኳን አሁን ከሚስት ጋር ከሆነ እና እግዚአብሔርን አውቃለሁ ይቅር እላለሁ በክርስቶስ ነው ያለው ስትል ልጅን እንኳን ዝም ብለህ መንገድ ላይ አይደል የወለድከው? ስለምን ክርስትና ስለማን ኢየሱስ ነው የምታወራው? ስለ የትኛው ኢየሱስ ነው እንዳልክ የምታወራው? ልጅን እንኳን ታሳድጋለህ እንዴ? አንተ ዘልዛላ ልጅን ታሳድጋለህ? ሚስትን አንተ የምትተኛትን ሚስት አይደለችም የአብረ የዘሞትካትን ማለት ነው። የዘሞትካትን እንኳን ከእሷ ጋር እንኳን ኢየሱስን ነግረሃታል? ስለ ኢየሱስ አውርተሃል? ወሮ በላ እንዳለ። በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ ከኦርቶዶክስ ላይ ከገድል ጋር አብረ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለችህም። አታጭበርብር። ሄደህ የምታጭበረብረውን ፖለቲካ አትስራ። ይደዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋይ እኛ ነን አላችሁ? ምን ነው ክርስቶስም በእኛ ቁጥጥር ስር ነው ያለው እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድን ነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቁ የወጣ ሃይማኖት ነው እንዴ? የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? ለምን ክብር አይኖራችሁም? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለህ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት እንዲህ? ኦርቶዶክስ ላይ ሁሉንም እስላምን ስትሆን ስትዘፍን ስትበላቀጡ ቲክታክ ላይ አይደል የምትውሉት? እስላሞቹ በሙሉ ምንድን ነው የምታወራው? እስላም ሲበላቀጥ ኖ እኛን አይወክሉ። ጴንጤ ሲበላቀጥ ሲሸረሙጥ እኛን አይወክልም። ልክ ኦርቶዶክስ ይሁን ይሁ ኦርቶዶክስን እያልን እኔን ጭምር ከትበው ነበረ። አልበዛም እንዴ? መረኖች ናችሁ፣ ባለጌዎች ናችሁ። ኦርቶዶክስ አይገባትም። እውነት ለመናገር እግዚአብሔር ምስክሬ፣ ወንድማችን ሞቶ ሸቀጥን የሸቀጡበት
እስላሙም በለው ጴንጤውም በለው በአናት ተተከል። እንደ የማየ ሃይማኖት ነው። በዚህ ደረጃ አታዋርዷትም። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን የአረብ ገረድ የሉተር ጥራጊ ኦርቶዶክስ ናት የሰጠች። እሺ አይ በዛ ትዕግስትም ልክ አለው። ሞተ አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትልሃለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። አለቀ። ሙስሊም ማን ነው? መሐመድ ነው ገለመል የሚባል መጣና እስላም ሳትሆን ምን አባ አራጅ አይደለ እንዴ? እቃቅ ነብዩ መሐመድን የተናገረ በሙሉ ታርድ የለ እንዴ? የትኛው እስልምና ነው የምታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው የማውቀው። ወሬኛ እስላም ሲያርድ ነው የማውቀው። ግልጽ አድርጌ ነው የምነግርህ። ሲያርድ አውቀዋለሁ እስላምን። ነብዩ መሐመድ ተነካ ብለህ አይደል እንደ ዮኒ ማኛን አካውንቱን አዘጋ በተገኘበት ይገደል ምናምን ብለህ ስትዝት የነበረው ሌባውላ ሂድና ከመሐመድ ጋር ወሬያ ድንፋታችሁ ነው የሚገርመኝ። ልክ የሚያጸድቅ ምን ሰማይ ቤት 72 ሴት ሊያሸረሙጥ አይደል እንዴ? አንተ እምነት ያለ ስለ የትኛው ሃይማኖት ነው የምታወራው? እንዴ አላበዛችሁትም እንዴ? አልበዛም እንዴ? ኦርቶዶክስ ላይ እየመጣችሁ ቅርሻታችሁ የምታቀርሹት ጠይቅ። ምድረ እስላምን 72 ሴት ለመሸርሙጥ ነው ገነት ስትገባ ዋሸው እንዴ? ውሸት ነው የማወራው። 72 ሴት ይሰጣል አይደል የሚለው ትምህርታችሁ አይደለም የሚል አንድ እስላም አስገባት። ስለ የትኛው እምነት ነው የምታወሩት? አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው እኔ እንዴ? ስለ የትኛው ክርስቶስ ነው የምታወሩት? መጀመሪያ አንተ ቤት ያለውን ግብረ ሰዶም ሳታወራ ነው እንዴ ስለ ኦርቶዶክስ የምታወራው? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። ይሄ በእስልምና እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙች አይደል እንዴ መዝሙር ምለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር ምለቂው? ክርስቶስን ወደሽ ነው መዝሙር ምለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እንዴ ከልባችሁ ክርስቶስ የለ ተሸፍነች ግቢ እስቲ። እውነተኛ ጴንጤቆች ተሸፍነች ግቢ እስቲ። ነጠላም አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነች ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር የምለቁት? ደፋር ባለጌ ጥፍርሽን ተቀብታሽ ዊግ አርገሽ ሜካፕ አርገሽ የአይን ጭገር አርገሽ አይደል እንዴ መዝሙር የምለቂው? ወሬኛ ቆሻሻ ያላበዛችሁትም እንዴ? ምን ይፈጠር ነው? አንድ ኦርቶዶክስ ወንድማችን አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነ ሞታል አይደለም። ጌታ መበሻሸቂያ ካረከው
አላመለከው። ጌታን ማምለክ መበሻሸቂያ አይደለም። ጌታ የፍቅር አምላክ ነው። ሁሉንም ሲመጡ ይቅር ያለ ነው። እኔ መሰለኝ እኔ ለጌታ ሳይሆን እውነቴን ነው ለጌታ አይደለም የምትዘምረው አንተ ከኦርቶዶክስ ጋር ከባድ ቂም አለ። አንተ አልዳንክም። ጌታ ኢየሱስ ምስክሬ ትዝታው አልዳንክ